ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አቦጊዳ የመጨረሻውን ክፍል ነው ማለት ነው። እነዚህን ፊደላቶች አብረን በጋራ የምናነብ ይሆናል ማለት ነው። ዛሬ የመጨረሻውን ክፍል ይዤላችሁ መጥቻለሁ። እነዚህን ከግራ ወደ ቀኝ እና ከቀኝ ወደ ግራ አነብላችኋለሁ። እናንተ ደግሞ በተለያየ አቅጣጫ ከላይ ወደ ታች እና ታች ወደ ላይ እንዲሁም ከግራ ወደ ቀኝ እና ቀኝ ወደ ግራ እያነበባችሁ በደንብ መለማመድ ይጠበቅባችኋል ማለት ነው። አሁን ቀጥታ አቦጊዳን እንደጨረስን ቃላት ስለምንገባ ከዚህ ላይ ትኩረት ማድረግ ይጠበቅባችኋል ማለት ነው። ምክንያቱም አቦጊዳን በትክክል ማንበብ ከቻላችሁ ማንኛውም ጽሑፍ ቢሰጣችሁ ማንበብ ስለምትችሉ ከዚህ ላይ ትኩረት ማድረግ ይጠበቅባችኋል ማለት ነው። ዛሬ የመጨረሻውን ክፍል ይዤላችሁ መጥቻለሁ። እነዚህም በደንብ አድርገን እናያለን። እናንተም አብራችሁ ከኔ ጋር እያነበባችሁ ተከታተሉ። አሁን ቀጥታ ወደ ቪዲዮ እንሂድ። ይቺ ማነች? ተ ቹ ሂ ጳ ፄ ፕ ጆ። አሁን ደግሞ ከመጨረሻው ወደ መጀመሪያው እንመለሳለን። ጆ ፕ ፄ ጳ ሂ ቹ ተ። ቀጣይ ደግሞ ከዚያ ማናገኛለን? እቺ ማነች? ቸ ቸ ሁ ጲ ጻ ፔ ጂ ኦ። ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ኦ ጂ ፔ ጻ ጲ ሁ ቸ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? እች ማነች? ሀ ሀ ปูጺ ፓ ጄ እ ቦ። ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ቦ እ ጄ ፓ ጺ ปูሀ። ቀጣይ ከዚህ ላይ ማን እናገኛለን? እች ማነች? ጰ ጰ ጹ ፒ ጃ ኤ ብ ጎ። ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ጎ ብ ኤ ጃ ፒ ጹ ጰ። ቀጣይ ከዚህ ላይ ማን እናገኛለን? እች ማነች? ጸ ጸ ፑ ጂ አ ቤ ግ ዶ። ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ዶ ግ ቤ አ ጂ ፑ ጸ። ቀጣይ ከዚህ ላይ ማን እናገኛለን? እች ማነች? ፐ ፐ ጁ ኢ ባ ጌ ድ ሆ። ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ሆ ድ ጌ ባ ኢ ጁ ፐ። በቀጣይ ደረጃ ከዚህ ላይ ማን እናገኛለን? እች ማነች? ጀ ጀ ኡ ቢ ጋ ዴ ህ ዎ። ከመጨረሻው ወደ መጀመሪያው ስንመለስ ዎ ህ ዴ ጋ ቢ ኡ ጀ። እንደዚህ አድርጋችሁ እስከሚገባችሁ ድረስ በደንብ ካነበባችሁ በኋላ ከዛ እያቆማችሁ ደግሞ ቪዲዮን እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ስለዚህ ማንኛውም ነገር ፊደልን እዚህ ጣታችሁ የምትጨርሱ ከአቦጊዳ ላይ ነው ማለት ነው። አቦጊዳን በትክክል ካነበባችሁ ፊደላትን ማንበብ እና መጻፍ ያቅታችሁ ማለት ነው። ፊደል ማንበብ እና መጻፍ ቻላችሁ ማለት ደግሞ ማንኛውም ጽሑፍ ቢሰጣችሁ ማንበብ እና መጻፍ ትችላላችሁ። ስለዚህ ከዚህ ላይ ማንኛውም ነገር አጠናቃችሁ የምትሄዱበት ስለሆነ አቦጊዳን በደንብ አድርጋችሁ እንድታነቡ ጋብዛችኋለሁኝ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ላይ ማስቀምጥላችሁ ስልክ ቁጥር በኢሞ በቴሌግራም እና በዋትሳፕ እየደወላችሁ ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ
መልካም ጊዜ፣ ቸርን ሰንብት።